እንዴት ማለት ማወራውን ራሱ አጠፋሽብኝ እኮ። እንደው ማርሽ ተቀብቻለሁና ለምን አታሽተኝ? ሽቶ ተቀብቻለሁ? አዎ ይሸታል እኮ ደርሶኛል እኮ ጠጋ ብለህ ለምን አታሽተኝ? እኔ እንደዚህ አድርጌ አላውቅማ። በጣም እየተጨነኩኝ ነው ታውቂያለሽ። ማለት ነው ወጣት አይደለክ እንዴ? እንዴ ታዲያ ወጣት ስለሆንኩኝ እንዴት ተከብደው? አይ እኮ ደንግጬ እኮ ነው። ምንድነው የሚያስደነግጥ? እዚህ ጋር እኮ የሚያስደነግጥ ነገር የለም። እኔ በስመ አብ ሞቀኝ። አልተመቸውም? አይ አልተመቸሽኝም ማለት እኮ አይደለም እኮ። ታዲያ ምንድነው ማድረግ ያለብኝ? እሺ ማለቴ ምንድነው የምትወደው? ልብሴን ላውልቅ? ልብሴን ላውልቅ? የት? ከፈለክም እዚህ እንዴት አድርገሽ እንዴ? ከዛስ እንዴ ልጅ ምን ነው? ቆያ እንዴት አድርጋ አታውቅም? ከሴት ጋር አታውቅም? ከሴት ጋር ወጥቼ አውቃለሁ ማለት ስለሽ እንዴት በምን መንገድ? ምን ሆነሽ ነው? ለምንድን ነው የምትንቀጠቀጠው? ቆይ እኔ ደንግጬ ነው። የምር ከሴት ጋር አታውቅም? እንዴት ማለት? የምር ነው? አዎ እኔ እንትን ነው አስደነገጠኝ። እንደዚህ ሆኜ አላውቅም። በእናትሽ በነካሽኝ ቁጥር በጣም እንትን ውስጤ እንትን እያለኝ የሆነ ስሜት የተሰማ ነው። አዎ ይሄ ማውራት ራሱ እያቃተኝ እኮ ነው። እኔ የተሰማኝ ነገር የተሰማ ነው ማለት እኮ ነው። ማለት አንተ ለምንድን ነው በዚህ ልክ የምትንቀጠቀጠው? በቃ ተቀጥቀጥ እንዴ! ወንድ ልጅ አይደል እንዴ? ኩስተር በል ደግሞ ይሄን እድል ተጠቀምበት እንዴ! እኔ መሰለሽ ድራጊን ተክለው እንዴ እንደውስ እንዴ ለምንድን ምን እያደረግሽ ነው? ለምንድን ነው የምትነካኪኝ? አንዴ ለምን እንደዚህ ከምትሆን የተሰማህን ስሜት ለምን እኔ ላይ አትወጣውም? እንዴት ማለት? ምን ማለት አለው? በቃ እኔ ካንተ ጋር መሆን ፈለኩ እኮ አልተረዳኸኝም? እኔ ካንተ ጋር መሆን ፈለኩኝ አሁንም እኮ ከኔ ጋር ነው ያለሽው እኮ። እንዴ የምር እየሆንክ ያለው ነገር ግልጽ እየሆነልኝ አይደለም። እንዴት እንዴ እንደዚህ ሰውነቴን ያየክ እንደዚህ ሆንኩልህ ምንም አይነት እንትን እያልክ አይደለም እኮ ስልሽ። ለምንድን ነው እንደዚህ የምትሆኚው አንቺ? ገላሽ እኮ እውነት ደስ ይላል እኮ። ስለዚህ ደስ ካለክ እኮ ደስ ካለክ እንትን ነው እየፈራው ነው። ምንድን ነው ፈራው? እኔ ፈቀድኩልህ አይደል እንዴ? በእኔ ገላ ሌላ ሰው አዝመሽኝ እኮ። እሱማ ሌላ ሰው ያዛል እያልኩኝ ሳይሆን ስለዚህ የምር የቀለድክብኝ መቼም አይደለም። አይደለም እየቀለድኩኝ አይደለም እኮ። ለምን ታዲያ? ወይኔ ገላሽ በጣም ነው እኮ ደስ የሚለው፣ ግን በቃ ተጨነኩኝ። ፈርቼ እኮ ነው እኮ። ማንን ነው የፈራኸው? ማንን ነው የፈራኸው? እኔ እንጃ አላውቅም። እኔ ነው አይደለም። እኔ ከሆነ ደግሞ ሙሉ ፍቃዴ ሰጠሁህ እኮ። እንዳትፈራ አልኩኝ እኮ። አትፍራኝ አልኩኝ። እኔ በቃ እየቀረብኩ አይደለም። ምን ከመኪና ትወጣ ነው እንዴ? ምንድነው? እሺ ተረጋጋው። ትንሽ መለስ አልኩኝ። ከተረጋጋክ ምን ያለው እኮ። እሺ ተረጋግቻለሁ። ስለዚህ ቆይ ምን አይነሳው ነው ካንተ? እንዴ ምን አጠፋው ደግሞ? ትንሽ የሆነ ስሜት ይሰማል? ምንም እየተሰማክ አይደለም? እየተሰማኝ ነው። ታዲያ እኮ እንትን ነው እኮ ግራ ገባኝ እና ደነገጥኩ ነገር። ምንድን ነው ግራ የሚገባክ? ምንም እዚህ ጋር እኮ ግራ የሚገባ ነገር የለውም። እንዴት ምን ማለት ነው እንዴ? የምር እየሆነ ያለው ነገር እየገባኝ አይደለም። እኔም እየገባኝ አይደለም። ተጨነኩኝ እኮ በእናትሽ። ቆንጆ እኮ ነሽ እኮ ቆንጆ እኮ ሰውነትሽም ደስ ይላል በጣም። ስለዚህ እንዳሳይክ ምንድነው የምታሳየው? ምንድነው